ይህ የምትመለከቱት መኪና በውስጡ የፊታችን እሁድ መላው ዓለም በጉጉት የሚጠብቀውንና ለአሸናፊው ቡድን የሚበረከተውን ዋንጫ የያዘ መኪና ነው። በከፍተኛ ጥበቃና ጋርድ ታጅቦ ጥይት በማይበሳው መኪና ወደ ውድድሩ ሀገር ያመራችው ዋንጫዋ አስደናቂና አስገራሚ ታሪክ አላት። ብዙዎች የሚመኙትን ይህችን ዋንጫ መንካት እንኳ የሚችሉት ጥቂቶች ናቸው። ዋንጫውን ያሸነፈ ቡድን ተጫዋች፣ የሀገር መሪዎችና የፊፋ ከፍተኛ ባለስልጣናት በባዶ እጃቸው የመንካት መብት አላቸው። 6 ኪሎ ግራም ክብደት፣ 36 ሴንቲሜትር ርዝመት ያላት ይህች ዋንጫ ዋጋዋ በወቅታዊ የኢትዮጵያ ገበያ ሲሰላ ከ3 ቢሊዮን ብር በላይ ታወጣለች። እናም 48 ሀገራት ተመኝተዋት በመጨረሻም የአርጀንቲና አሊያም የስፔን ተጫዋቾች የሚስሟትን ይህችን ዋንጫ ዲዛይን አድርጎና ተጨንቆ የፈጠራት ጣሊያናዊው ሲልቪዮ ጋዛኒጋ ይሰኛል። ፊፋ ያወጣውን ጨረታ ተከትሎ ከ50 በላይ የእጅ ባለሙያዎች የተሳተፉ ሲሆን ከሁሉም በተሻለ ሐሳብ ይህ ጣሊያናዊ የምድራችንን ትልቁን ዋንጫ እንዲቀርጽ ተመረጠ። ያለምንም ግዙፍ ማሽን በእጅ ብቻ 1 ዓመት በሚፈጅ ጊዜ በጣሊያን ሚላን ከተማ አቅራቢያ በምትገኝ ትንሽዬ ከተማ ይህች ዋንጫ ትፈበረካለች። በዋንጫው ላይ ከላይ ያለው ክብ ዓለምን የሚመስል ሲሆን 2 ሰዎች በጎን በኩል እጃቸውን ከፍ አድርገው በህብረት ማሸነፋቸውን የሚያሳይ ቅርጽም ተካቶበታል። ከግርጌው የተቀመጠው አረንጓዴ እብነ በረድ የኳስ ሜዳውን ሳርንና የዓለም ውበትን እንደሚገልጽም ቀራጺው ተናግሮታል። ታዲያ በየ4 ዓመቱ የዓለም ዋንጫ ሲከናወን ወደ ውድድሩ ስፍራ ዋናውና ኦሪጂናሉ ዋንጫ ለፍጻሜ ጨዋታ ይመጣል። ሽልማትና የፎቶ መርሃ ግብር ካለቀ በኋላ አሸናፊ ሀገራት ለፊፋ ዋንጫውን ይመልሳሉ። በምትኩ ተመሳስሎ የተሰራውን ሬፕሊካ ዋንጫና የብር ሽልማት ይዘው ወደ ሀገራቸው ይመለሳሉ። ኦሪጂናሉ ዋንጫ በፊፋ ዋና ጽሕፈት ቤት ስዊዘርላንድ ዙሪክ ሙዚየም ውስጥ ዳግም ይቀመጣል።